ኢየሱስ ነው ቤዛ ሲባል ይኸውልህ ማንቆርቆሪያው ጣሳ ሁሉ ከተንጫጫ የሰሞኑ አውሎ ነፋስ ደግሞ እንደዚህ ተብሎ ሲወራ ታዲያ ማን ኢየሱስን ቤዛ አይደለም አለ የሚል ክርክር ይነሳል። ታዲያ ምን እያልክ ምን ለማለት ፈልገህ ነው? የጎረቤት ሌባ ካልታየ ይሰርቃል፣ ከታየ ይስቃል እና ግርግሩን ምን ፈጠረው? ትርምሱን ምን ፈጠረው? አሜን ሃሌሉያ ብሎ መዝጋት ነው የሚበጀው። ትርምስ ይሄ እኮ ማለት እንደሆነ ታውቃለህ። የግድ አይናችሁን ያዙና እናሞኛችሁ። እንዴት በመጽሐፍ ቅዱስ ውስጥ አንድ ጥቅስ የማታገኝለትን ነገር ዶክትሪን አድርገህ ትከራከርለታለህ? ስለ ክርስቶስ ኢየሱስ ቤዛነት ነው እንጂ መጽሐፍ ቅዱሱ የሚናገረው ስለ እመቤታችን ቤዛነት አያወራም ነው። አንዳንድ እንደዛ እንደ ቃና ዘገሊላው ዮሐንስ 2 አለ አይደለ? ያለ አውዱ ቢፈታም እንደሱ እንኳን አማላይ ለማለት እንደሚጠቀሰው እንደሱ እንኳን አንድ ቢኖር ማለፊያ ነበር። ዝም ብለህ ለመከራከር አለ አይደል? አንድ ቤዛዊት የሚል